ከ10 ቀናቶች መብለጥ ቀናቶቹ ሳይሆን በውስጣቸው የሚሰራው ነገር ነው። ከነዚህ 10 ቀናቶች የበለጠ መልካም ስራ ቢሰራባቸው ተወዳጅነት ያላቸው ቀናቶች የሉም ማለት ነው። አላሁ አክበር። ጥያቄ ያቀርቡላቸው ጂሃድም ቢሆን በሌላ ቀናቶች ጂሃድ ቢደረግም አሉ። አዎ ጂሃድም ቢሆን አንድ ሰው ብቻ ሲቀር ያ ሰው ነፍሱንም ገንዘቡንም ለጂሃድ ይዞ ወጥቶ በዛው የቀረ እሱን የሚበልጠው የለም አሉ። ከዚህ ውጭ ግን እነዚህ ቀናቶች በእነዚህ ቀናቶች ውስጥ የሚሰራ መልካም ስራን የሚያክል የለም አሉ። طيب بسورة الحج الله እንዲህ ይላል ويذكر اسم الله في أيام معلومات በታዋቂ ወይም በታወቁ ቀናቶች ውስጥ የአላህን ስም እንዲያወሱ ይላል። قال ابن عباس وابن كثير يعني أيام العشر أيام معلومات في أيام معلومات የሚለው 10 የذي الحجة ቀናቶች ነው ይላል። طيب عن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم ما من أيام أعظم عند الله سبحانه ولا أحب إليه العمل فيهن من هذه الأيام العشر فأكثروا فيهن من التهليل والتكبير والتحميد رواه الطبراني في المعجم الكبير الله زند መልካም ስራ ቢሰራባቸው በጣም ተወዳጅ የሆኑ ቀናቶች በላጭ የሆኑ ቀናቶች ከነዚህ ከ10 ቀናቶች የሚበልጥ የለም። ስለዚህ በውስጣቸው ላኢላሃ ኢላላህ አላሁ አክበር አልহামዱሊላህ አብዙ አሉ። እዚሁ ሐዲስ ውስጥ እንግዲህ ምን እንደሚሰራ ከሚሰሩ ስራዎች አንዱን ነገሩን ዚክር ማብዛት